ሁልጊዜም ቢሆን ይሄን መርሳት የለብንም። ምንድነው ሰዎች ራስን የማጥፋት ሀሳብ እየተሰማቸው እንደሆነና ራሳቸውን ለማጥፋት ከሞከሩ ሁልጊዜም አእምሮአችን ላይ የሚመጣው እነዛን ሰዎች በፍጥነት መምከርና ከዛ ድርጊታቸው እንዲቆጠቡ ደጋግመን መንገር ሊሆን ይችላል። ነገር ግን ሁልጊዜም ቢሆን መርሳት የሌለብን እነዚህ ሰዎች ችግራቸውን ሚኒማይዝ እንዳናደርግባቸው እና እንዳንፈርጃቸው መጠንቀቅ ያስፈልጋል። ምክንያቱም እነዚህ ሰዎች ትንሽ ሊሆን ይችላል የሚበቃቸው እና ስለዚህ በጥንቃቄ ሙያዊ እርዳታ እንዲያገኙ ማድረግ አለብን። ምንድነው እንደዚህ አይነት ስሜት እየተሰማቸው ከሆነ የመጀመሪያው ችግራቸውን ከሌላ ሰው ጋር በማነጻጸር ሚኒማይዝ ማድረግ የለብንም። ስንቱ ካንተ ይባሳል ወንድሜ፣ አንተ እንዴት እንደዚህ ታደርጋለህ? ስንት የምትኖርለት ነገር አለ፣ ብዙ ነገር አለ። አንተ ደግሞ ጤና አለ፣ ሀብት አለ፣ እንዴ ምን ሆነሃል ማለት የለብንም። ምክንያቱም ይሄ ከሀብት ከጤና ጋር ላይሆን ይችላል። እነዚህ ራሳቸውን ችለው አንድ ፋክተር ቢሆኑም ነገር ግን ሰዎች ውስጣቸው ያልታከመ በጣም ውስብስብ የአእምሮ ችግር ካለ ወይም ደግሞ ያልተፈታ ስነ ልቦናዊ ችግር ካለ አንድ ራሱን ችሎ ለዚህ ድርጊት ሊዳረጋቸው ይችላል። ሁለተኛው ራስን ማጥፋት ራስ ወዳድነት እንደሆነ አድርገን ልንነግራቸው አይገባም። ምክንያቱም ራስን ማጥፋት አንዳንድ ጊዜ በአጠገባችን ላለ ሰው የምናደርገው መስዋዕትነት ሊሆን ይችላል። ጥናቶችም እንደሚያሳዩት ሰዎች በሰዎች ላይ ሸክም እንደሆኑ ከተሰማቸው ራሳቸውን ሊያጠፉ እንደሚችሉና እንደዚህ አይነት ዝንባሌ እንዳላቸው ጥናቶች ያሳያሉ። ስለዚህ ሁልጊዜም ቢሆን የነሱ ህይወት ለእኛ በጣም ዋጋ እንዳለው እና እርዳታም ከፈለጉ ሁሌም አጠገባቸው እንደሆነ እና ከዚህ በተጨማሪ ሙያዊ ድጋፍ እንዲያገኙ መረጃ ከመስጠት ጀምሮ ሁልጊዜም አጠገባቸው ልንሆን ይገባል ማለት ነው።